የቅዱስ መንፈስ ረድኤት የማዳን ኃይል በመካከላችን ይሁን። አንተ የሕይወት ሐረግ ነህ። አንተ የሕይወት ፍሬ ነህ። አንተ የምታጠግብ፣ አንተ የምታረካ፣ አንተ የውበት፣ አንተ የፍላጎት መደምደሚያ ነህ። በእውነት ችሎታ የማይገመገመው፣ ኃይልህ የማይለካው፣ ጦርህ የማይታጠፈው አምላክ ድል አድራጊው ንጉሣችን ሆይ እናመሰግንሃለን። ስማችን የማይጠራ እገሌ የተባልን በሙያችን፣ በችሎታችን፣ በዝናችን፣ በጀግንነታችን የማንወሳንን አንተ ግን ስም ስለሆንከን በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን እንባል ዘንድ ስለወደድክ እናመሰግንሃለን። አቤቱ ሆይ ይህንን አካላችንን ነፍስና ሥጋችንን በንጉሣዊው ሥልጣን እዘዝበት። በሰማይ ያለው ክብርህ ከእኛ ጋር ይሁን። የቅዱሳን መላእክትን የምስጋና ጥማትና የምስጋና ቃና ለባሪያዎች ያድለን። ትሑት ንጉሥ አንተ ነህ፣ የማትበድል ጌታም አንተ ነህ። በርኅራኄ በቸርነት የምትገዛ አምላክም አንተ ነህ። በአንተ ስም የመጡ ብዙዎች ናቸው፣ እንዳንተ ግን ቸር መሐሪ ለሞትላቸው ያለ አንድም የለም። ጌታ እግዚአብሔር ሆይ በዙፋንም ያለኸው በበረትም የተወለድከው የአብ ልጅ የተባልከው የማርያም ልጅም የተባልከው ከፍታውንም ዝቅታውንም ወርሰኸዋልና እናመሰግንሃለን። ቅዱስ አባት ሆይ በሰጠን ዘመን ሁሉ ሐሳብህን እንድናገለግል ኃይል እንድትሆነን እንማጸንሃለን። እነዚህን አነስተኛ ዘመኖቻችንን በሰላም እንድታስፈጽመን፣ ባሪያዎችህን ከፍርሃት እንድትፈታን፣ ሥጋችንን፣ ነፍሳችንን፣ መንፈሳችንን በአንተ ሰላም እንድትባርክ አቤቱ እንለምንሃለን። ጻድቅ አባት ሆይ ምሕረተ ብዙ የሆንክ እጅህ ሁሉን የሚያጠግብ በሰማያት ላይ ለረድኤት በደመና እግዚአብሔር በሁሉ የምትሠራ ፈለግ ሳትሻ የለማ መንገድ ሳትፈልግ በባሕር በአየርም የምትራመድ እግዚአብሔር አንተ ከምክንያት ልቀህ ትሠራለህ። የሰዎችን አቅም ሳትደገፍ ድንቅ ታደርጋለህ። ስለዚህም እናመሰግንሃለን። በአንተ የሞተው ነገር ሕያው ይሆናል፣ በአንተ የሌለውም ነገር አለ ተብሎ ዘመን ይቆጠርለታል። ሁሉን ቻይ አምላክ ስለሆንክ ደግመን እናመሰግንሃለን። በሕይወታችን በዘመናችን የምንመኘውን የምንከጅለውን ሳይሆን ያልከውን የፈቀድከውን ልታደርግልን ከገዛ ምኞታችንም እንድታድነን ዳቦ ለመንን ብለን ድንጋይ እንዳንለምንህ፣ ዓሣ ስጠን ብለን እባብን እንዳንጠይቅህ ፈቃዳችንን ታረመው ዘንድ እንለምንሃለን። ቀሪውን ሰዓት የዕድሜ ዘመናችንን አቤቱ ተረከብ። ነፍሳችንን ከፍርሃት ነፃ እንድታወጣት በአንተም የተደላደለች እንድታደርጋት እንጸልያለን። አንተ ንጉሣችን ነህ፣ አንተ ሰሪያችን ነህ። ሳንፈጠር ያየኸን በማኅፀን ሸሽገህ የመገብከን በዚህ ዓለም ላይ ካለማወቃችን ከክፎችም ተንኰል የጠበቅከን እስከዚህም ሰዓት ያደረስከን አንተ ነህና ክብር ምስጋና ለአንተ እናቀርብልሃለን። እንደ ገመትነው እንደ ፈራነው እንደ ሰጋነውም አይደለም። በብዙ ነገሮች ውስጥ አሳልፈ የዛሬ ሰው ስላልከን እናመሰግንሃለን። ዛሬም ልባችንን በእምነት እንድትደግፍልን ያደረክልንን እያሰብን ባላደረክልን ነገር ሁሉ ደግሞ እንዳረክልን ሆነን ማመስገንን ስጠን። በአማኑኤል ስምህ በፈሰሰው ደምህ በተመታው ራስህ በተቸነከረው እጅና እግሮች በረገፈው መልክ እንተ ማርያም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰምተ የምትረዳ አይተ የምትራራ የብርሃናት አምላክ እግዚአብሔር ሆይ በዘመናችን ሁሉ ስላገዝከን፣ በዕድሜያችን ሁሉ ስለመራህን፣
በኑሯችን ሁሉ ስለባረከን፣ በመውጣት በመግባታችን ሁሉ ስለጠበቀን፣ እረኝነትህ ጥበቃ አይቆረቆርምና ውዳሴና ክብር ላንተ ይሁን። የሁሉ ብርሃን፣ የሁሉ ተስፋ፣ የሁሉ ዓለም፣ የሁሉ መኖሪያ እግዚአብሔር፣ ዳርቻዎች አይገድቡህም፣ አድማሳት አይወስኑህም፣ ጥልቀቶችና ምጥቀቶች ልክ አይደሉም። ሁሉ በአንተ ውስጥ ነው። አንተን ግን በክብር የወሰነ ማንም የለምና በእውነት እናመሰግንሃለን። አቤቱ ሆይ ያበላሸነውን ተፈጥሮ በጸጋ እንድታድስልን፣ ወደ ልጅነት ወደ ገራምነት እንድትመልሰን፣ መኖራችንንም ደግሞ ሞገሳዊው በሆነ ጌጥ በሞላው ስምህ አብረቅርቅልን። ከዘመን ጥፋት ምርጫችን ከሚወልድብን ውድቀት በቸርነት አድነን። በበላይነት ሳይሆን በበታችነት በትሕትና በዝቅታ የምንደሰት ሰራዊተ መንፈስ ቅዱስ አድርገን። እንደ ቸርነት የተረሱትን የምናስታውስበት ልቦና ስጠን። አቤቱ ሆይ ሰርተው የተጣሉትን በር የተዘጋባቸውን ትላንት አደባባዩን የሞሉትን ዛሬ ግን በበሽታ የተሰወሩትን ትላንት ብዙዎችን የመሩትን ዛሬ ግን ዓይናቸው የተያዘባቸውን ትላንት ለብዙዎች ይሰጡ የነበሩ ዛሬ ግን ቁራሽ ያማራቸውን የምናስብበትን ልቦና እባክህ አድለን።